ምርጫችን ፋኖነት ነው። ምርጫችን ፋኖነት ነው። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል የተቃውሞ ሰልፍ ተካሄደ። ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በመላው አማራ ክልል ከመጋቢት 24 ቀን 2018 ዓመተ ምህረት ጀምሮ የተቃውሞ ሰልፍ እየተካሄደ ነው። በውሸት ምርጫ የሚሳተፍ አማራ ታሪክ ይቅር አይለውም። ህዝብን እየገደሉ የሐሰት ምርጫ ምረጡኝ ማለት ገዳይነት ነው። ሰላም ሳይኖር ምርጫ ሊኖር አይችልም። የውሸት ምርጫ የለንም። ምርጫ ያገዛዙ ጊዜ መግዣ ነው። ምርጫ የሌላ 5 ዓመት የጭፍጨፋ ፍቃድ መስጠት ነው። ለአገዛዙ የውሸት ምርጫ ጊዜ የለንም። በድሮን እየመቱ ድምፅ ስጡኝ አይባልም። ብልጽግና በቃን። በድሮንና በከባድ መሳሪያ በየቀኑ ለሚጨፈጨፍ ህዝብ ምርጫ ቅንጦት ነው። አማራ ራሱን ይከላከላል። በምርጫ ስም ጨቋኞቹን አናነግስም ጦርነት እያባበሉ ምርጫ ማድረግ ዲሞክራሲያዊ ልምድ ሳይሆን አምባገነናዊነት መሸፋፈን ነው። ይህ ምርጫ ሳይሆን በህዝብ ሰቆቃ ላይ የሚተወን ድራማ ነው። ተቃዋሚ ፓርቲዎቹ ስለ ሰብአዊነት ስትሉ ከሚተወን ድራማዊ ምርጫ ራሳችሁን አግልሉ። በዘር አጥፊ ሁለንተናዊ ጦርነት የህልውና አደጋ ለተጋረጠበት ህዝብ ምረጥ ብሎ መጠየቅ በህዝብ ሰቆቃ ላይ መቀለድ ብሎም መናቅ ነው። ዩናይትድ አረብ ኤምሬት ከኢትዮጵያ ላይ እጃችሁን አንሱ፣ አማራ ላይ የሚደረገውን ዘር ተኮር ጭፍጨፋ ተባባሪ አትሁኑ የሚሉና ሌሎች የተቃውሞ ድምጾች ሲስተጋቡ ውለዋል። መጋቢት 24 ቀን 2018 ዓመተ ምህረት ህልውና የተጋረጠበት የአማራ ህዝብ የሐሰት ምርጫ ሳይሆን የሚፈልገው ህልውናውን ማረጋገጥ ብቻ ነው በማለት በምስራቅ ጎጃም ሸበል በረንታ ገዳያሱ ቀበሌ ህዝባዊ ተቃውሞ ተካሂዷል። የአገዛዙ መንበረ ስልጣን ተቀምጦ የአማራን ህዝብ በድሮን እና መድፍ እየጨፈጨፈ ባለበት ጊዜ ዳግም 5 ዓመት ለመመረጥ ህዝቡን በሐሰት በማታለል የስልጣን ጥም ያለበት የአብይ አህመድ አገዛዝ ምርጫ ማካሄድ እንደማይችል በገዳያሱ እና አካባቢው ያለ ማህበረሰብ ክፍል በተቃውሞ ሰልፍ መፍከር ላይ ድምጹን አሰምቷል። ደጋ ዳሞት ያስተፋሃል ሐሞት ጦርነት ይብቃን የሽግግር መንግስት ይቋቋም በሚልና ሌሎችም ይህን የተቀጣጠለ ትግል በመቀላቀል ይህን የረሃብ የጥም የእንግልት የሞትና የሐዘን መንግስት ለአንዴና ለመጨረሻ ጊዜ ከኢትዮጵያ ምድር እናስወግዳለን ሲሉ ተደምጠዋል። በደጋ ዳሞት ወረዳ ዳማ ከተማ ከብልጽግና ስርዓት ጋር የምንጋራው ሀገር በሌለበት ሁኔታ በምርጫ የምንሰጠው ህጋዊ ስልጣን አይኖርም በማለት ህዝቡ በነቂስ ወጥቶ የአገዛዙን የምርጫ ተወና ተቃውሟል። ተቃዋሚ ፓርቲዎች ስለ ሰብአዊነት ስትሉ ብቻ ከዚህ በህዝብ ሰቆቃ ላይ ከሚተወን የድራማ ምርጫ ራሳችሁን አግልሉ በሚል በመላው የአማራ ክልል የይስሙላ ምርጫውን የሚቃወም ህዝባዊ ተቃውሞ ሲደረግ ውሏል። በተመሳሳይ መጋቢት 26 2018 ዓመተ ምህረት ከረፋት ጀምሮ ገዳዮቻችንን በምርጫ ካርድ አናነግስም በሚል መሪ ቃል በወሎ ቤተ አምሐራ ላስታ ወረዳ በታዳጊው አንጃፋት ከተማ ታላቅ የተቃውሞ ሰልፍ ተካሂዷል። የቡርኪና ፋሶ መሪ ህዝባቸው የዲሞክራሲን ጉዳይ መርሳት እንዳለበት ተናገሩ። የቡርኪና ፋሶ ፕሬዝዳንት ካፒቴን ኢብራሂም ትራኦሬ ዲሞክራሲ ይገድላል፣ የአገሪቱ ህዝብም መርሳት አለበት ሲሉ በቴሌቪዥን በተላለፈ ቃለ መጠይቅ ተናግረዋል። ከ3 ዓመት በፊት በመፈንቅለ መንግስት ስልጣን የያዙት ወታደራዊው መሪ ብዙዎቹ የአፍሪካ ሀገራት የዲሞክራሲ ስርዓትን አይፈልፈጉም ብለዋል። ወታደራዊ መሪው ቡርኪና ፋሶ የራሷ አማራጭ አካሄድ አላት ሲሉም ተደምጠዋል። አማራጭ ስላሉት ስርዓት ግን ዝርዝር መረጃ አልሰጡም። ትራኦሬ ስልጣን በያዙበት ወቅት ምዕራብ አፍሪካዊቷን አገራቸውን በሐምሌ 2016 ዓመተ ምህረት ወደ ዲሞክራሲ ለማሸጋገር ቃል ገብተው ነበር። ያስቀመጡን ቀነ ገደብ ሊጠናቀቅ 2 ወራት ሲቀሩት ግን የሚመሩት ወታደራዊ መንግስት እቅዱን ለተጨማሪ 5 ዓመታት አራዝሞታል። ባለፈው ጥር ላይ የቡርኪና ፋሶ መንግስት አገሪቱን መልሶ ለመገንባት በሚል ሁሉም የፖለቲካ ፓርቲዎች አግዷል። ትራኦሬ ሐሙስ ዕለት በተላለፈው ቃለ መጠይቃቸው ህዝቡ የዲሞክራሲን ጉዳይን መርሳት አለበት፣ ዲሞክራሲ ለኛ አይሆንም ብለዋል። ራሳቸውን የምዕራቡን ዓለም ኢምፔሪያሊዝም እንደሚጋፈጥ አብዮታዊ መሪ አድርገው የሚያቀርቡት የ38 ዓመቱ ፕሬዝዳንት ሊቢያን ተመልከቱ፣ ለኛ ቅርብ የሆነች ምሳሌ ናት ሲሉም ተደምጠዋል። ትራኦሬ በምሳሌነት የጠቀሷት ሊቢያ ለ4 አስርት ዓመታት በኮሎኔል መሐመድ ጋዳፊ አስከፊ አገዛዝ ስር ነበረች። በዚሁ ጊዜ ግን የሊቢያ መንግስት ድጎማ የተደረገበት ቤት፣ ነጻ ትምህርትና ነጻ የሕክምና አገልግሎት ለህዝቡ ያቀርብ ነበር። ጋዳፊ 40 ዓመታትን ከተሻገረ የስልጣን ቆይታ በኋላ በምዕራባውያን ጣልቃ ገብነት በታገዘ አመፅ ተገድለዋል። አገሪቱ ከዚያ በኋላ ምርጫ ለማድረግ አልቻለችም። ሊቢያ በሁለት ባላንጣ አስተዳደሮች የተከፈለች ሲሆን በርካታ ታጣቂ ቡድኖችም ይንቀሳቀሱባታል። ትራኦሬ በሰጡት ቃለ መጠይቅ ምዕራባውያን ኃይሎች ዲሞክራሲን ለመገንባት በሚሞክሩበት በየትኛውም የዓለም ክፍል ሲገኙ ደም መፋሰስ አብሮ ይኖራል ብለዋል። ከቅርብ ዓመታት ወዲህ ጥቂት የማይባሉ ወታደራዊ የመንግስት ፍንቀላዎች ቢስተዋሉም አብዛኞቹ የአፍሪካ ሀገራት በመደበኛ ሁኔታ ምርጫዎችን ያካሂዳሉ። አንዳንዶቹ ምርጫዎች ግን የተጭበረበሩ ናቸው የሚል ወቀሳ ይቀርብባቸዋል። ጋቦን እና ጊኒ ውስጥ የሚገኙት 2 ወታደራዊ መሪዎች ባካሄዱት ምርጫ አሸናፊነታቸውን አውጀዋል። ትራኦሬ ከወራት በፊት ስለተላለፈው ፖለቲካ ፓርቲዎችን የማፍረስ ውሳኔም በቃለ መጠይቁ አንስተዋል። ፖለቲካ ፓርቲዎቹን እንደ ከፋፋይ አደገኛና ከአብዮታዊ ፕሮጀክት ጋር የማይጣጣሙ አድርገው እንደሚቆጥሯቸው ገልጸዋል። እውነታው አፍሪካ ውስጥ ያለ ፖለቲካ ወይም ቢያንስ እኛ ቡርኪና ውስጥ እንዳየነው ከሆነ እውነተኛ ፖለቲከኛ የሚባለው ሁሉም መጥፎ ምግባሮች የተላበሰ ነው፣ ውሸታም፣ አድርባይ እና አፈጮሌ ነው በማለት ተናግረዋል። የወታደራዊ መሪው አማራጭ ስርዓት ባያቀርቡም የራሳችን የሆነ አካሄድ አለን፣ የማንም ለማስመሰል እንኳን እየሞከርን አይደለም።
እዚህ ያለነው ነገሮች የሚከወኑበትን መንገድ ሙሉ በሙሉ ለመቀየር ነው ብለዋል። ባህላዊ መሪዎች እና ከታች የሚነሳ መዋቅር ዋና ሚና የሚጫወትበት እንዲሁም ሉዓላዊነት፣ አገር ፍቅርና አብዮታዊ ንቅናቄ ላይ የተመሰረተ አዲስ ስርዓት የመገንባትን አስፈላጊነት በአጽንኦት አንስተዋል። ትራኦሬ አገሪቱን እየመሩ ያሉት ተቃዋሚዎች፣ መገናኛ ብዙሃን እና የሲቪል ማህበረሰብ ቡድኖችን በማፈን ነው። መንግስታቸው ተቺዎችን ከእስላማዊ ታጣቂዎች ጋር በሚደረገው ውጊያ ፊት ለፊት በማሰለፍ እየቀጣ ነው የሚል ክስ ጭምር ይቀርብበታል። ይህም ቢሆን ግን ወታደራዊው መሪ ባላቸው ፓን አፍሪካዊ ራዕይ እና በምዕራባውያን ተጽዕኖ ላይ በሚያሰሙት ትችት የተነሳ በአህጉሪቱ በርካታ ደጋፊዎች አሏቸው። የኢራን ፕሬዝዳንት ጣቶቻቸውን አሁንም ቃታው ላይ ናቸው ሲሉ፣ የአብዮታዊ ዘቡ በበኩሉ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ አስጠነቀቀ። እስራኤል በሊባኖስ ላይ የምትፈጽመውን ጥቃት አጠናክራ በቀጠለችበት በአሁኑ ጊዜ ኢራን በተጠንቀቅ ላይ እንደሆነች ፕሬዝዳንቱ አስታውቀዋል። የኢራን ፕሬዝዳንት ማሱድ ፒዜሽኪያን እስራኤል ሊባኖስ ላይ የምትፈጽመው ጥቃትን ግልጽ የተኩስ አቁም ጥሰት ነው ብለዋል። የእስራኤል ጥቃቶች መቀጠላቸው ሊደረስ ለሚችል ስምምነት ቁርጠኝነት እንደሚጎድል የሚያሳይ አደገኛ ምልክት ነው ሲሉም ወቅሰዋል። የኢራኑ ፕሬዝዳንት ይህንን አስተያየት በኤክስ ገጻቸው ያሰፈሩት የእስራኤል ጦር የሂዝቦላህ ኢላማዎች እንደሆኑ በገለጻቸው የሊባኖስ ስፍራዎች ላይ ከ100 በላይ የአየር ጥቃቶችን በፈጸመ ማግስት ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ አስፈላጊ በሆነ ጊዜ ሁሉ ሂዝቦላህ ላይ ጥቃት እንደሚፈጽሙ ተናግረዋል። የኢራኑ ፕሬዝዳንት ፒዜሽኪያን በኤክስ ልጥፋቸው የጥቃቶች መቀጠል ከአሜሪካ ጋር የሚደረገውን ድርድር ወደ ትርጉም የለሽነት እንደሚያወርደው ገልጸዋል። የኢራን ጣቶች ቃታው ላይ ሆነው እንደሚቀጥሉም ጽፈዋል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ መዛቱን የኢራን መንግስት የዜና ወኪል ዘግቧል። አብዮታዊ ዘቡ በቴሌግራም ገጹ ላይ ባስተላለፈው መልእክት ቃሏን ላጠፈችው ዩናይትድ ስቴትስ እና ጽዮናዊት አጋሯ ከባድ ማስጠንቀቂያ አለም ብሏል። በውዷ ሊባኖስ ላይ የሚፈጸመው ጥቃት አሁኑኑ ካልቆመ የገባነውን ቃል በመፈጸም ጸጸት የሚያስከትል ጥቃት በቀጠናው ላይ እንሰነዝራለን ሲል ዝቷል። የአገሪቱ ብሔራዊ የዜና ወኪል ኢርና የአብዮታዊ ዘቡ ባለስልጣናትን በመጥቀስ በኩሩ ሂዝቦላ ላይ የሚፈጸም ጥቃት ኢራን ላይ እንደተፈጸመ ነው። ጦሩ ከባድ ምላሽ በጨካኙ ወንጀለኛ አገዛዝ እስራኤል ላይ ለመውሰድ እየተዘጋጀ ነው ማለታቸውን ዘግቧል። ትራምፕ ኢራን ለትክክለኛው ስምምነት ሙሉ በሙሉ እስክትገዛ ድረስ ጦሩ በተጠንቀቅ እንዲቆይ አዘዙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በግል የማህበራዊ ሚዲያ ገጻቸው ላይ ኢራን ትክክለኛውን ስምምነት ሙሉ በሙሉ የማታከበር ከሆነ ማንም ካየው በላይ ጠንካራ የሆነ ጥቃት እንደሚፈጸም በመግለጽ አስጠንቅቀዋል። ፕሬዝዳንቱ በትሩዝ ሶሻል ላይ ባጋሩት ጽሑፍ ተኩስ የሚጀምረው ግዙፍ እና የተሻለ እንዲሁም ማንም ካየው በላይ ጠንካራ ሆኖ ነው በማለት አስጠንቅቀዋል። አክለውም ሁሉም የአሜሪካ ጦር መርከቦች፣ አውሮፕላኖች እና ወታደሮች እንዲሁም ተጨማሪ ጦር መሳሪያዎች ዝግጁ እንዲሆኑ አዘዋል። ረቡዕ ዕለት አሜሪካ እና ኢራን የተኩስ አቁም ላይ መድረሳቸውን ተከትሎ የሚፈጸሙ ጥቃቶች ቢቆሙም እስራኤል ግን በሊባኖስ ላይ ጠንካራ እና ግዙፍ ድብደባዎችን መፈጸሟን አስታውቃለች። በዚህም የተነሳ የሂዝቦላህ አዛውን ጨምሮ ከ180 በላይ ሰዎች መሞታቸው ተሰምቷል። የኢራን አብዮታዊ ዘብ በበኩሉ እስራኤል በሊባኖስ ላይ የምትፈጽመው ጥቃት በአስቸኳይ ካልቆመ ጸጸት የሚያስከትል ምላሽ እንደሚሰጥ ዝቷል። የትራምፕ ማስጠንቀቂያ የተሰማው የአብዮታዊ ዘቡ ማስጠንቀቂያን ተከትሎ ነው። ከዚህ ቀደም በከፍተኛ ደረጃ አቅሙ የተዳከመውን ጠላት ለመምታትና ለማጥፋት ተገቢና አስፈላጊ የሆነ ማንኛውም ነገር ትክክለኛው ስምምነት ሙሉ በሙሉ ተግባራዊ እስኪሆን ድረስ በኢራንና በዙሪያው አካባቢ ይቆያል ብለዋል ፕሬዝዳንት ትራምፕ። ትራምፕ በአሜሪካና በኢራን መካከል የተደረሰው ትክክለኛ ስምምነት የማይከበር ከሆነ ግን ሊሆን የሚችል አይመስለኝም በማለት ተኩስ የሚጀምረው ግዙፍና የተሻለ ሆኖ እንዲሁም ማንም አይቶት ከሚያውቀው በላይ ጠንካራ ሆኖ ነው ብለዋል። ቀደም ብሎ ምንም እንኳ ሐሰተኛ መረጃዎች ስለ አገሪቱ ቢኖሩም ምንም አይነት የኒውክሌር ጦር መሳሪያ እንደማይኖር እና የሆርሙዝ ወሽመጥ ደህንነቱ ተጠብቆ እንደሚከፈት ከስምምነት ላይ ተደርሶ ነበር ብለዋል። ይህ በእንዲህ እንዳለ ታላቁ ጦራችን መሳሪያውን እየጫነ እና እያረፈ ቀጣዩን ድል ይጠብቃል፣ አሜሪካ ተመልሳለች ብለዋል። ሆርሙዝ ተከፍቶ የሚቆየው አሜሪካ ጥቃቶችን እስካቆመች ድረስ መሆኑን ኢራን አስታወቀች። አሜሪካ ስታካሄድ የቆየችውን የወረራ ጥቃት እስካቆመች ድረስ ለሳምንታት ተዘግቶ የቆየው የሆርሙዝ ወሽመጥ መልሶ እንደሚከፈት ኢራን አስታውቃለች። የኢራን ምክትል የውጭ ጉዳይ ሚኒስትር ሳይድ ኸቲብዛዴህ እንደተናገሩት አገራቸው መርከቦች በወሳኙ የባህር መተላለፊያ በኩል እንዲያልፉ ደህንነታቸው የተጠበቀ እንዲሆን እንደምታደርግ ገልጸዋል። አሜሪካ በኢራን ላይ ጦርነት እስከከፈተችበት ጊዜ ድረስ የሆርሙዝ ወሽመጥ ለሺዎች ዓመታት ክፍት ሆኖ መቆየቱን ጠቅሰው አሁንም መተላለፊያው ክፍት የሚሆነው እስራኤል በሊባኖስ ላይ የምትፈጽመውን ጦርነት በመጥቀስ አሜሪካ በተግባር ወረራው እንዲቆም ስታደርግ ብቻ ነው ብለዋል። ባለስልጣኑ ጨምረውም አገራቸው ለዓለም አቀፍ ሕጎች እና ደንቦች እንደምትገዛ፣ ነገር ግን ሆርሙዝ የዓለም አቀፍ ውሃ አካል ባለመሆኑ በወሽመጡ በኩል ያለ ችግር ለማለፍ የኢራንና የኦማን መልካም ፈቃድ ያስፈልጋል ብለዋል።
በሰላም በሆርሙዝ በኩል ማለፍን በተመለከተ ኢራን የውሃ አካሉ ሰላማዊ እንዲሆን እንደምትፈልግ፣ ነገር ግን ይህ የሚሆነው ሌላውም አካል ተመሳሳዩን ሲያደርግ እንደሆነ እና አገራቸው የባህረ ሰላጤውን የጦር መርከቦች ያላግባብ እንዲጠቀሙበት አትፈቅድም ብለዋል። እስራኤል ነዋሪዎች ከተለያዩ የቤይሩት አካባቢዎች እንዲወጡ አዘዘች። በሄዝቦላህ ወታደራዊ መሠረተ ልማቶች ላይ ተጨማሪ ጥቃት የመፈጸም ዕቅድ የያዘችው እስራኤል በሊባኖስ ዋና ከተማ ቤይሩት ደቡባዊ የከተማዋ ዳርቻ የሚገኙ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ሰራዊት ቃል አቀባይ አቪቻይ አድራይ በእነዚህ አካባቢዎች ለሚገኙ ነዋሪዎች ባስተላለፉት መልእክት እስራኤል እናንተን የመጉዳት ዕቅድ የላትም፣ ስለሆነም ለደህንነታችሁ ሲባል በአስቸኳይ ለቃችሁ መውጣት አለባችሁ ብለዋል። የእስራኤል ጦር የለቃችሁ ውጡ ማስጠንቀቂያ የሰጠባቸው ሐሪት፣ ሪክ፣ ጎቤሪ፣ አልሊላኪ፣ ሃዳት፣ ቦርጅ፣ ኤልባራጅነህ፣ ታዊታት፣ አልጋዲር፣ ሺያህ እና አልጀናህ የተባሉት አካባቢዎች ናቸው። እስራኤል ቤይሩት ውስጥ የምትፈጽመውን ጥቃት በከፍተኛ መጠን የጨመረችው አሜሪካ እና ኢራን የደረሱት የተኩስ አቁም ስምምነት ሊባኖስን የማካተቱ ጉዳይ አከራካሪ በሆነበት ሁኔታ ውስጥ ነው። ኢራን እና ስምምነቱን ያሸማገለችው ፓኪስታን ተኩስ አቁሙ ሊባኖስንም እንደሚያካትት ቢገልጹም እስራኤል አቋሟ በተቃራኒው እንደሆነ አሳውቃለች። ኢራን ፕሬዝዳንት ማሱድ ፒዜሽኪያን ዛሬ በኤክስ ገጻቸው ባሰፈሩት ጽሑፍ ሊባኖስ ውስጥ የሚፈጸሙት ጥቃቶች የተኩስ አቁም ጥሰት እንደሆኑ ገልጸዋል። ሄዝቦላህ እስራኤል ላይ ተኩስ ካስወነጨፈ በኋላ በተከፈተው ዘመቻ ከ1 ሚሊዮን በላይ ሊባኖሳውያን ከመኖሪያቸው ተፈናቅለዋል።